ኢራን ብቻዋን የገጠመቻቸው ሀገራት ብዛት አሁን 11 ደርሷል። አንድ ሀገር 11 ሀያላንን ገትራ ይዛለች። ዓለምን በጠቅላላ የገጠመችበት አንድ ወሳኝ ግንባርም ከፍታለች። እሱም የሆርሙዝ ግንባር ነው። ይህ የባህር ሰርጥ የዓለም ነዳጅ አውራ ጎዳና ነው። የዓለም ኢኮኖሚ የደም ስር ያስባለውን ተግባር የሚፈጽመው ይህ ሰርጥ 1/5 የሚሆነውን የፕላኔታችንን ነዳጅ ፈቅዶ ያሳልፋል። ከትናንት አመሻሽ ጀምሮ ግን ይህ ድርግም ብሎ ተዘግቷል ተብሏል። ይህንን ባህረ ገብ ገጽ መዝጋት ብቻውን ዓለምን ማስገደጃ ኒውክሌር ነው ሲባልለት ኖሯል። የሆርሙዝ ሰርጥ ዝም ብሎ የውሃ መስመር አይደለም። የዓለም ሀያላን ክንዳቸውን የሚለኩበት፣ የዓለም ኢኮኖሚ ትንፋሽ ቀጥም የሚልበት፣ የሚቋረጥበት፣ የሚቀጥልበት ወሳኝ ስፍራ ነው። እነሆ ይህንን ተፈጥሯዊ መስመር ከትናንት ጀምሮ በታሪክ ለመጀመሪያ ጊዜ ኢራን ዘግተዋለች። የዚህ የነዳጅ አውራ ጎዳና መዘጋት ለሳውዲና ኤሚሬትስ ምንድነው? ለና አሜሪካስ ምን ትርጉም ይሰጣል? ለመሆኑ ግን ለኢትዮጵያ ይህ እድል ነው ወይስ ዕዳ? በነገራችን ላይ የመካከለኛው ምስራቅ ሀገራትና ኢራን እንዲሁም አሜሪካ ይህንን ያህል በዚህ ሰዓት የእስራኤሉ ጠቅላይ ሚኒስትር እጅግ አነጋጋሪ የተባለ ንግግርን አድርገዋል። ኢራን 50 ሰሜን ኮሪያዎች ትሆናለች ሲሉ ተደምጧል። በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ግጭት አሁን ላይ አዲስ መልክ እየያዘ መጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ከሰሜን ኮሪያ በበለጠ ለዓለም አደገኛ መሆኗን ገልጿል። የሰሜን ኮሪያው መሪ ኪም ጆንግ ኡን በበኩላቸው እስራኤልን በአንድ ሚሳኤል ለማጥፋት ዝግጁ መሆናቸው አስታውሰው ነበር። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን አደገኝነት ሲያስረዱ ሰሜን ኮሪያን እንደ ማነጻጸሪያነት ተጠቅመዋል። ኔታንያሁ በንግግራቸው ሰሜን ኮሪያ የባላስቲክ ሚሳኤልና እንዲሁም ደግሞ የኒውክሌር ጦር ቢኖራትም እንደ ኢራን ሞት ለአሜሪካ የሚል መፈክር ግን የላትም ሲሉ ተደምጧል። ነገር ግን ኢራን በዓላማዋና በአጥፊነት አቅሟ 50 ሰሜን ኮሪያዎችን እንደምትመጥን ገልጿል። ኢራን ያመረረች ይመስላል። ኢራን በዚህ ሰዓት እጅግ አስደንጋጭ የተባለ መግለጫን አውጥታለች። የሰማዕትነት ደም እንቀበላለን፣ እስራኤልና አሜሪካ ላይ የሲኦል በሮች ይከፈታሉ ስትል ኢራን አስታውቃለች። ኢራን የታጠቀቻቸው እጅግ ዘመናዊ ሚሳኤሎች በመጠቀም በጠላቶቿ ላይ የማያቋርጥ ጥቃት እንደምትሰነዝር ዝታለች። ጥቃቱ በተለይ በእስራኤልና በቀጠናው ባሉ የአሜሪካ ወዳጅ አገራት ላይ ያነጣጠረ እንደሚሆንም ገልጻለች። ገና በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ስትል ኢራን አሳውቃለች። የነበሩ ሲሆን ካሰቡበት ቦታ ያለምንም ከልካይ ኢላማቸውን ሲመቱ ነበረ። የእስራኤል ጦር በርካታ ኢላማዎችን በቤሩትና በቴህራን ምሽቱን አከናውኖ ነበረ። በሳውዲ ሪያድ የሚገኘው የአሜሪካ ኤምባሲ በኢራን ጥቃት ሙሉ ለሙሉ ወድሟል። አሜሪካ በመላው መካከለኛው ምስራቅ የሚገኙ ዜጎቿ ባገኙት አማራጭ ሁሉ በአስቸኳይ ለቀው እንዲወጡ አስጠንቅቃለች። ኢራን በትላንትናው ዕለት የሳውዲን የነዳጅ ማጣሪያ እኔ ያልመተውትም እያለች ትገኛለች። አሜሪካ በተለያዩ ስፍራዎች ወይም ደግሞ በተለያዩ ሀገሮች ላይ በኢራን ለተሰነዘረባት ጥቃትና ኪሳራ እበቀላለሁ እያለች ትገኛለች። በኢራን ጥቃት የተማረረችው አሜሪካ በመላው አረብ የሚገኙ ኤምባሲዎቿን ዘግታለች። የእስራኤል የአየር መቃወሚያ ወይም ደግሞ አይረን ዶም አዲሶቹን የኢራን ሚሳኤሎችን መቋቋም እንዳልቻለ እየተነገረ ይገኛል። እንግዲህ በርካታ ዜናዎችን ይዤላችሁ የመጣሁት ቪዲዮ እያጠፋብኝ ስለነበረ አንድ ላይ ሰብስቤ ላምጣላችሁ ብዬ ነው። ሰበር የተባለ አዲስ ዜና ይዤላችሁ መጥቻለሁ። በዱባይ የሚገኘው የአሜሪካ ኤምባሲ በዚህ ሰዓት አሁን ላይ ማለት ነው በኢራን ጥቃት ሙሉ ለሙሉ እየወደመ እየነደደ ይገኛል። ከላይ በቪዲዮ ላይ እንደምትመለከቱት እንግዲህ ኢራን በበርካታ ሀገሮች የሚገኙ የአሜሪካ ኤምባሲዎች ላይ ጥቃት እየሰነዘረች ትገኛለች። አዲስ ዜና ሲኖር አመጣላችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት ያርጋችሁ አዳርሱ። ጦርነቱ ዳግም ተባብሷል። እስራኤል በኢራን ላይ መጠነ ሰፊ አየር ጥቃት ምሽቱ ፈጽማለች። የመካከለኛው ምስራቅ ውጥረት ወደ አዲስና አደገኛ ምዕራፍ ተሸጋግሯል። የእስራኤል አየር ኃይል ወደ 200 የሚጠጉ የጦር አውሮፕላኖችን በማሰማራት በኢራን እምብርት ቴህራንና እንዲሁም ደግሞ በተለያዩ ግዛቶች ላይ የሚሳኤል ዝናብ አዘንቧል። በዚህ ዘመቻ ከ500 በላይ ስልታዊ ኢላማዎች መመታታቸው ተረጋግጧል። ከእነዚህ መካከል የኢራን ዘመናዊ የሚሳኤል
ማስወንጨፊያ ጣቢያዎች፣ የአየር መከላከያ ስርዓቶችና እንዲሁም ደግሞ እጅግ ጥንቃቄ የሚደረግባቸው የኒኩሌር ተቋማት እንደሚገኙበት ተገልጿል። በተለይም በምዕራብ ኢራን የሚገኘውና ለሚሳኤል ማስወንጨፊያነት የሚያገለግለው የታብሪዝ ወታደራዊ ካምፕ ሙሉ በሙሉ መጋየቱ ተዘግቧል። እስራኤል ይህንን እርምጃ የኢራንን የሚሳኤል አቅም ለአንዴና ለመጨረሻ ጊዜ ለማዳከም የተወሰደ መሆኑ በይፋ ገልጻለች። ለእስራኤል ደሜን እሰጣለሁ ያለው የአሜሪካ ጦር ከሩሲያው ሰው ቭላድሚር ፑቲን ልብን ቀጥ የሚያደርግ አርማጌዶን ደረሰ ያስባለ ዜናን ሰምቷል። አሜሪካ በጭራሽ ሩሲያ በዚህ ጊዜ ታደርገዋለች ብላ ያላሰበችውን ከባድ ነገር ነው አልጀሪያው ቭላድሚር ፑቲን ማን እንደሚያስቆመኛ ያዋለው ሲሉ ያፈነዱት። ፑቲን አሜሪካ በአስቸኳይ ወደ እስራኤል የጦር መሳሪያ መላኳን ካላቆመች ኢራንን ከአፍ እስከ ገደፍ እንደሚያስታጥቁና ለማንኛውም ነገር ሁሉ ከኢራን ጎን ተሰልፈው እንደሚዋጉ አስታውቀዋል። በሌላ ዜና ትናንት ቅዳሜ ረፋድ ላይ በሊባኖስ አቅጣጫ በተደረገ